የሚገርም የቤት ኪራይና የቤት ሽያጭ ጣራ በነካበት በዚህ ጊዜ በተለይም በአዲስ አበባ የቤት ባለቤት እንደመሆኑ ምን የሚከብድ ነገር አለ? ነገር ግን ድርጅታችን ኪ ሃውሲንግ ፋይናንስ ሶሉሽን ለዚህ ችግር መፍትሄ ይሆን ዘንድ አነስተኛና መካከለኛ ገቢ ያላቸውን ህብረተሰብ ክፍሎች ትኩረት በማድረግ በቀረጸው የቤት ፋይናንስ አማካኝነት በአነስተኛ ዋጋ በአነስተኛ ክፍያ በዝቅተኛ ወርሃዊ ቁጠባ እንዲሁም ከወለድ ነፃ በሆነና በረጅም ጊዜ አከፋፈል ስርዓት በአጭር ጊዜ ውስጥ ብዙዎችን የቤት ባለቤት እያደረገ ይገኛል። እርሱም ከራጅ ሰዎች በማድረግ ሌሎች ሲመዝገቡ የቤት ባለቤት በኪ ሃውሲንግ አዋጅ በ83,000 ብር ቅድመ ክፍያ በመሃል አዲስ አበባ ቤት እየተሸጠ እንደሆነ ሰምተዋል? አዎ ስመ ገናናው ኪ ሃውሲንግ ፋይናንስ ሶሉሽን በ83,145 ብር ቅድመ ክፍያና ከ2,000 ብር ጀምሮ በሚደረግ ወርሃዊ ቁጠባ በረጅም ጊዜ አከፋፈል ስርዓት በአዲስ አበባና በክልል ከተሞች በአጭር ጊዜ ውስጥ ብዙዎችን የቤት ባለቤት እያደረገ ይገኛል። ታዲያ እርስዎስ ምን ይጠብቃሉ? ምዝገባው ሊጠናቀቅ ጥቂት ቀን የቀረው። ጊዜ ያለኝ ብለው ሳይዘናጉ ፈጥነው የሚመዝገቡና የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባሉ ስልክ ቁጥሮች ይደውሉ ወይንም ካሳንቺስ መናኸሪያ አጠገብ በሚገኘው ረድኤት ህንፃ 8ኛ ፎቅ በአካል ይምጡ። ኪ ሃውሲንግ ድርጅታችን ኪ ሃውሲንግ ፋይናንስ ሶሉሽን ከዚህ ቀደም ለተመዘገቡ እድለኞች በፒያሳ፣ በአያት፣ በቃሊቲ፣ በጋርመንት፣ በየካባዶ፣ በሰሚት እንዲሁም በባህር ዳር ከተማ በቃሉ መሰረት ብዙዎችን የቤት ባለቤት አድርገዋል። እሺ እኔ ሩሃማ እባላለሁ። በክራይ ቤት የምንከራተት የ3 ልጆች እናት ነኝ። በእጣውም በቤቱ ጥራቱም በጣም ደስተኛ ነኝ። ቁልፌን ተረክቤያለሁ። ከዚህ በኋላ ልጆቼ ለልባቸው የሚወርቁበት ቤት አግኝቻለሁ። ይህንን የመሰለ ቤት ስላደረጋችሁኝ በእውነት በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እኔ ተስፋ ይባላለሁ። በጣም ደስ ብሎኛል። በተመዘገቡ በ2 ወር ውስጥ ብቻ ባለ 2 መኝታ ቤት ባለቤት ሆኛለሁ። በጣም ትክክለኛና ፍትሃዊ እንደሆነ አረጋግጫለሁ። እንደዚህ በአጭር ጊዜ ይወጣልኛል ብዬ አላሰብኩም ነበር። በጣም ደንግጫለሁ። እውነት በጣም ደንግጫለሁ። እንደዚህ ከሆነማ እንደኔ መዝገብ ሀሳብ አለኝ። ኪ ሃውሲንግ በጣም ነው የማመሰግነው። እንግዲያውስ ተራው የእርሱ ነው። በ83,145 ብር ቅድመ ክፍያና በወር ከ2,000 ብር ጀምሮ ብቻ የቤት ባለቤት ነው። ኪ ሃውሲንግ ፋይናንስ ሶሉሽን